ቀባጥረኝ እንደው ማታ ስገባ የተፈጠረውን ነገር ምንም የማላስታውሰው አሁን ካልነገርሽው የሰርግሽ ቀን ካወቀ ከሚባለው በላይ ይስተባበራል። በሰዎች ፊት ሲያዝን ልቡ ሲሰበር ከምታይ አሁን ተናግረሽ በሩን ዘግቶ ማልቀስ ካለበት ያልቀስ። ምናልባት አንድ ቀን ለሱ እንደሆነ ራሴ መስዋዕት ያደረግኩት ሲገባው ይረዳኝ ይሆናል። ይፉ ምንድነው? ተናገር እንጂ ታስታውቂኝ እንጂ። ሰላም ሰላም፣ ውድ ቤተሰብ ደህና አደራችሁ? እንዴት ናችሁ? ሰላማችሁ ይብዛልኝ። ሐረግ ድራማ ክፍል 64 ተለቋል። ውዶቼ ገብታችሁ እዩት ማለት ነው። ዛሬ ብዙ ነገር ተፈጥሯል። እንግዲህ በዛሬ ቀን ኤፍራታ ድንግልናው ያጣች መስሏት ነበረ። ያፌት ያ ጊዜ ሴቶቹ ጋር ሲወስዳት ያስደፈራት መስላ ነበረ። እኔ ቆሽሻለሁ፣ ላንተ አልሆንም፣ ስለዚህ ላንተ የሚገባ ሴት አይደለሁም ብላ ራሷን ትዋቅስ ነበረ። በዛሬ ቀን ግን ናታን ሰክሮ ሲመጣ አብሮ ሲያድሩ እሷ ድንግል ናት ማለት ነው። እና እንዴት ሊሆን ቻለ ይሄ ብላ ራሷን ጠየቀች። የሚገርም ነገር ነው። ፈጣሪዋን አመሰገነችው ማለት ነው ውዶቼ። በክፍል 63 እንዳየ ነው እንደሆነ ፖሊሷ ሄዋን ጽዮንን ወስዳ ወደ ቤዛ ጋር ወስዳ ነበረ፣ ወደ እስር ቤት ማለት ነው። እዛ ሁሉንም ነገር ሰማች። ጽዮንና ቤዛ አብሮ ሲያወሩ ቤዛ ለመፈታት ስለ እንደሆነ እንደገና ደግሞ ያፌትን ለማግባት እንደተዘጋጀች ኤፍራታ ማለት ነው። ኤፍራታ ያፌትን ለማግባት እንደተስማሙ። ስለዚህ ይሄ ሁሉ ስትሰማ ሮጣ ወዴት ሄደች? ወደ ኤፍራታ ሄደች ማለት ነው። ገኒ እንግዲህ ከጽዮን ጋር ራሱ እንድትሄድ አልፈቀደችለትም። ጽዮን ናት ራሷ እኔ ትልቅ ሰው ነኝ፣ እኔስ ማንም ሰው አልጠበቅም ብላ በራሷ ፍቃድ ቤዛ ጋር ሄደች እና ግን ደግሞ ገብታ የፉጋ ገብታ በር ዘግታ ቆልፋ ውጪልኝ ምን ፈልገሽ ነው ብትላትም እንኳን አልሰማችም። እና እኔ የመጣሁት ኤፍራታ አትፍሬ፣ እኔ ሊራዳሽ እንጂ ሊጎዳሽ አይደለም የመጣሁ። እንደገና ደግሞ እኔ ያንቺ ጥላት አይደለሁም የያፌት ሰውም አይደለሁም አለችው። እንደገና ቤዛ ልትፈታ እንደሆነ ስትነግራት ኤፍራታ በጣም ደነገጠች። ምክንያቱም ከዚህ በፊትም ቤዛ ኤፍራታን ለማስገደል ነበረ፣ አልተሳካላትም። አሁን ደግሞ ልትፈታ ሲሆን በጣም በቃ ደነገጣለች ማለት ነው። እንደገና ደግሞ ያፌት ለምን አስፈራራሽ፣ በምን አስፈራራሽ ብላ ስትጠይቅ አንቺ ከኔ በላይ ስለ ያፌትን ታውቂያለሽ፣ አንቺ ማነሽ ብላ ጠየቀቻት ማለት ነው። እኔ አንቺ የያፌት ሰው ነሽ አይደለም፣ ምንም ብታደርጊ አይሳካልሽም፣ ምንም ብታደርጊ በአሁኑ ጊዜ እኔ እንደዚህ አልታለልም ብላ ነግራታለች ማለት ነው ለሄዋን ኤፍራታ። ከዚህ በፊት ከቤዛ ጋር ምን እንዳደረግሽኝ አውቃለሁ እና አሁን ደግሞ ከኔ ምንድን ነው ፈልግ ስትላት እኔ ልረዳሽ ብቻ ነው መጣሁ፣ እኔ ያፌት ሰው ሳይሆን እኔ ፖሊስ ነኝ አለቻት። ከዚህ በፊትም ደግሞ አንቺ ቤዛ ልትገልሽ ነበረና እንደውም ያ ሰው ቶሎ ብዬ አሳሰርኩ፣ ከዛ በኋላ ቤዛም ታሰረች አለችው። በጣም ደነገጠች። ኤፍራታ ተገረመች። እስከ ዛሬ ድረስ እኮ ፖሊስ እንደሆንሽ ራሱ ማንም ሰው አልነቃብሽም፣ እንዴት ሆነ ይሄ? እንዴትም ደግሞ ለቤዛ ከቤዛ ጋራ ጓደኛ መሆን ቻልሽ? እንዴትም ደግሞ ለናታን የመስተፋቅር መድኃኒት እኮ ለቤዛ አምጥተሽለታል። እንዴት ይሄ ነገር ሆነ ፖሊስ ከሆንሽ ብላ ብትጠይቅም ትልቁን አንበሳ ለመሆን ትንሹን ነገር መያዝ አለብሽ ነው ያለችው። ለዛ ነው እሷ በዚህ ትንሽ ነገር አድርጋ ትልቁ ለማሸነፍ ነው፣ እኔ አንቺን ለመርዳት ነው። ወደ ቤዛ ከተቀረብኩት አንቺን ለመርዳት ይረዳኛል ብዬ ነው ይሄን ነገር ያደረኩት።
ግን አሁንም ከሆነ ያፌት በምን እንዳስፈራራሽ ብቻ ንገሪኝና ከዚህ ውስጥ አድንሻለሁ አለቻት። ግን ደግሞ አሁን አልቋል፣ ሁሉም ነገር አልቋል። እሱም በምን ነገር አላስፈራራኝም። እኔ በራሴ ወድጄ ፈቅጄ ነው። እነሱ የሚወደድ ሰው አይደለም አለችው። ምክንያቱም ያፌት አስፈራርቷታል። ይሄ ነገር ትንፍሽ ካልሽ ናታን ህይወት ላይ መፍረድሽን እወቂ ብሏት አስፈራርቷታል። ለዛ ነው ኤፍራታም ይሄ ነገር መንገር አልቻለችም። ግን ደግሞ በዛሬ ቀን እሱ ሰክሮ ስመጣ እሱ እኔ ጨረቃ እኔ ብቻዬን አላድርም፣ የእሷ ክፍል ውሰዱኝ ስል ጊዜ እሷም ደግሞ ከእሷ ጋር ተኛች። ስትተኛ ድንግልና ወሰደ ማለት ነው። የሚገርም ነገር እሷ ከዚህ በፊት እንደተደፈረች ነገር ነው የምታስበው። ያፌትም ብሏል እሷ እንደተደፈረች ነው የምታውቀው። እኔ ግን እንደዛ ነገር አላደረኩም እሷ ላይ። ግን ደግሞ እግሯ ላይም ደም አለ። ያ ቀን ሴቶቹ ጋር ስትወሰድ ጊዜ እንደተደፈረችው ያስመሰለው እግሯ ላይ የሆነ ደም ነገር አስሮት ይሁን። የያፌት ነገር ከባድ ነው። የፈለገው ነገር ማድረግ ይችላል። እና በዛሬ ቀን ፈጣሪውን አመሰገነችው። ፈጣሪውን ሁሌ አንተ እዚህ ውስጥ አለህና አሁንም አምናለሁ አለችው። ከዚህም እንደምትወጣ ታምናለች። ና ግን ደግሞ ናታን የእሷ ድንግልና ስለወሰደ በጣም ተደሰተች። ምክንያቱም እንደ አንተ ወንድ መቼም ቢሆን አላገኝም ብላለች። እና ሳሜ ስማ ከአልጋ ወረደች ማለት ነው። እና በጣም ነው የምታፈቅረው ናታንን። ግን ለሱ ስትል መስዋዕትን እየከፈለች ነው። እና ይሄ ቀን ናታንን ሲያቅ ይሄ ቀን ደግሞ በጣም ይቅርታ ይጠይቃል ማለት ነው። በጣም ይቅርታ ይጠይቃታል። እና ውዶቼ ያፌት መቼም አይሳካለትም። ሔዋን እንግዲህ ይሄንን ነገር ካላስቆምኩ፣ ያፌትን ላይክ ካላቀረብኩ፣ ይሄን ሰርግ ካልዘረስኩ እኔ ምን ፖሊስ ነኝ ብላ በራሷ ተናዳለች። ወደ ያፌት ለማቅረብ መንገድ እየፈለገች ነው።